ሰላም ጤና ይስጥልኝ። ይህ ሪፖርተር ቴሌቪዥን ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። የኢፌዴሪ መከላከያ ሰራዊትና የሶማሊያ ሰራዊት ሰኔ 2 ቀን 28 ዓ.ም ንጋት ላይ የማጥቃት ሙከራ ያደረገባቸውን የአልሻባብ 245 ታጣቂዎች መደምሰሳቸውን መከላከያ ሚኒስቴር አስታወቀ። አልሻባብ በበኩሉ 60 ኢትዮጵያውያን ወታደሮችን በጥቃቱ እንደገደለ በመግለጽ ላይ ነው። የኢትዮጵያ መከላከያና የሶማሊያ ሰራዊት በወሰዱት የመከላከያና ጸረ ማጥቃት እርምጃ 5 ከፍተኛ የአልሻባብ አመራሮችን ጨምሮ 245 ታጣቂዎች መደምሰሳቸውን ያመለከተው የመከላከያ ሰራዊት መግለጫ በርካታ ቁጥር ያላቸው የነፍስ ወከፍና የቡድን መሳሪያዎችን መማረካቸውን ይገልጻል። አልሻባብ በሶማሊያ ሀልገን ከተማ በሚገኘው የኢትዮጵያ መከላከያ ሰራዊት ላይ ያደረገው የማጥቃት ሙከራ ለደጋፊዎቹ ቡድኑ በህይወት እንዳለ መልእክት ለማስተላለፍና የደጋፊዎቹን ሞራል ለማነሳሳት እንደሆነ የገለጹት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስተር አቶ ጌታቸው ረዳ በጥቃቱ የሞቱትንም ሆነ የተጎዱትን ኢትዮጵያውያን ቁጥር ከመግለጽ ተቆጥበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኒኮዛዛና ዲላሚኒ ዙማ የአልሻባብ የጥቃት ሙከራ እንደሚያወግዙ ገልጸዋል። ዶክተር ዙማ የኢትዮጵያና የሶማሊያ ወታደሮች ጥቃቱን ለማክሸፍ የነበራቸውን ፈጣን ምላሽና ጀግንነት አድንቀው የአፍሪካ ህብረት በሶማሊያ ዘላቂ ልማት እስኪረጋገጥ ድረስ ከሶማሊያ መንግስት ጋር መስራቱን እንደሚቀጥል አረጋግጠዋል። ዘገባው የሪፖርተር ጋዜጣ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ በርካታ ቦታዎች ተፈጥሮ የነበረውን ግጭትና ሁከት በራሱ አነሳሽነት እንዲሁም በአማራ ክልል በሰሜን ጎንደር ከቅማምንት የምንነት ጥያቄ ጋር ተያይዞ የቀረበለትን አቤቱታ መሰረት በማድረግ ያካሄደው የሰብአዊ መብት ጥሰት ምርመራ ባለፈው ሰኔ 3 ቀን 28 ዓ.ም ለፓርላማ አቅርቧል። ኮሚሽኑ ባቀረበው በዚህ ሰፋ ያለ ሪፖርት በ1999 ዓ.ም የህዝብና ቤት ቆጠራ ወቅት የቅማንት ብሔረሰብ መለያ ኮድ ተሰርዞ ሌሎች በሚል ለምን እንደተተካ ተጣርቶ እርምጃ እንዲወሰድ ሐሳብ አቅርቧል። በዚሁ ግጭትም በሰብአዊ መብት ጥበቃ ማዕቀፍ ለመብት ጥሰት እጃቸው አለበት የተባሉ ግለሰቦችን ተጠያቂ ሲያደርግ አጥፊዎች ለፍትህ የሚቀርቡበት እርምጃ እንዲወሰድ ምክረ ሐሳቡን ለምክር ቤቱ አቅርቧል። ኮሚሽኑ ባቀረበው ማጣራት በማውራና በአይከል የተሰማሩት የልዩ ፖሊስ አባላትና አንዳንድ የፖሊስ አዛዦች እንዲሁም በተለያየ ደረጃ የሚገኙ ሌሎች ግለሰቦች በተፈጸመው ወንጀል እጃቸው እንዳለበት ማስረጃ ማግኘቱን ገልጾ ጉዳዩ ተጣርቶ ለፍትህ አካላት እንዲቀርብ ምክረ ሐሳቡን አቅርቧል። ወላጅ የሞተባቸው ህጻናት በቋሚነት የሚደገፉበት፣ ንብረት የወደመባቸው የሚካሱበት አስተዳደራዊ እርምጃ እንደሚያስፈልግም አመልክተዋል። በደረሰው ግጭት የደረሰውን ጉዳት የሚያመላክት አሃዝ እንዲሰጡ ተጠይቀው ለመስጠት ፈቃደኛ ያልሆኑ የክልሉ አንዳንድ አመራሮችና የመተማና የጭልጋና የወረዳ አመራሮች በኮሚሽኑ ማቋቋሚያ አዋጅ አንቀጽ 41 መሰረት ሊጠየቁ እንደሚገባም አሳስበዋል። የቅማንት ጥያቄ በወቅቱና ህገ መንግስቱ በሚፈቅደው መልኩ የአሳታፊነት መርህ ተከትሎ ተግባራዊ ባለመደረጉ ለተፈጠረው ግጭትና ላስከተለው ጉዳት የክልሉ መንግስት ህዝቡን በይፋ ይቅርታ መጠየቅ እንደሚኖርበትም ገልጸዋል። በኦሮሚያ የተነሳው አመጽና ሁከት መነሻ የመልካም አስተዳደር ችግር መሆኑን ህዝቡ በአንድ ድምጽ መግለጹን ያሳወቀው ኮሚሽኑ ህዝቡ የሚያነሳቸው ቅሬታዎችን ኃላፊዎች በአግባቡና በሚፈልገው ፍጥነት እንደማይፈጽሙ ኮሚሽኑ በምርመራው ለይቷል ብለዋል። ከሙስና ከመሬት አጠቃቀም ጋር የተያያዘ በመንግስት አሰራር ተሳትፎ የማድረግ ጉድለት፣ በክልሉ በየደረጃው ባሉ የፍትህ ተቋማት የሚሰሩ ዳኞች፣ ፖሊሶችና አቃቤ ህጎች የሚፈጽሙት መድሎ የመሳሰሉ ጥያቄ መንስኤ መሆኑን ኮሚሽኑ አስረድቷል። በኦሮሚያ በተከሰተው ሁከትና ብጥብጥ በድምሩ 173 ዜጎች ህይወት መጥፋቱን የገለጸው ኮሚሽኑ ከሞቱት ውስጥ 14 የጸጥታ ኃይል አባላት ሲሆኑ 14 ደግሞ የመንግስት አመራር አካላት መሆናቸውን አመልክተዋል። ከዚህ በተጨማሪ 261 ከባድ የአካል ጉዳት ደርሷል ብለዋል። የመልካም አስተዳደር ችግር ካልተፈታ የሰብአዊ መብት ጥሰት ማስከተሉ ስለማይቀር እንዲታረም ያሳሰበው ኮሚሽኑ በሰው ህይወትና ንብረት ላይ ጉዳት በማድረስ በቀጥታም ሆነ በተዘዋዋሪ የተሳተፉ በህግ ተጠያቂ ሊሆኑ ይገባል ብለዋል። ዘገባው የሪፖርተራችን ዮሐንስ አንበርብር ነው። ሰሞኑን የኢህአዴግ ስራ አስፈጻሚ ኮሚቴ በከፍተኛ አመራሩ ላይ ጠንካራ ግምገማ ማካሄዱን የዜና ምንጮች ገልጸዋል። ባሳለፍነው ሳምንት በከፍተኛ አመራሩ ላይ ጠንካራ ያለ ግምገማ ያካሄደው የኢህአዴግ የስራ አስፈጻሚ ኮሚቴ በተለይ በመልካም አስተዳደር ችግሮች፣ በሙስናና ከአቅም ማነስ ጋር በተያያዙ አጀንዳዎች ላይ መወያየቱን ምንጮች ለሪፖርተር ገልጸዋል።
በዚህ ግምገማ በመንግስትና በፓርቲው አመራር ውስጥ የአቅም ማነስ ችግር እየታየ መሆኑ በስብሰባው ተገልጿል። በመሆኑም ያለ ብቃት የመንግስትን ስልጣን የያዙ ሹመኞች መኖራቸው በግልጽ በስብሰባው መነሳቱም ታውቋል። በዚህ ምክንያትም ሹመኞች የመንግስት መስሪያ ቤቶችን በአግባቡ መምራት አለመቻላቸው መወሳቱን የገለጹት ምንጮች በስብሰባው ላይ ግለሰቦች በግልጽ በስም እየተጠሩ ጠንከር ያለ ግምገማ እንደተደረገባቸውም ተገልጿል። ከዚህም ባለፈ የሀብት ምዝገባ ከተካሄደ በኋላ ከገቢያቸው በላይ ሀብት ያላቸው ባለስልጣናት ላይ እርምጃ ይወሰዳል ተብሎ ቢጠበቅም ይህ ሳይሆን መቅረቱ በስብሰባው ላይ እንደተነሳ ታውቋል። ከዚህ የከፍተኛ አመራሩ ግምገማ በኋላ ከዚህ ቀደም ከተካሄዱት ግምገማዎች በተለየ ፓርቲው በባለስልጣናት ላይ እርምጃ ይወስዳል ተብሎ እንደሚጠበቅ ምንጮች ተናግረዋል። ስልጣን ባለው የመንግስት ተቋም ሳይፈቀድ መሬት በወረራ የያዙ ዜጎችን ህጋዊ ለማድረግ የወጣው መመሪያ መሻሻሉ ተገልጿል። በ2006 ዓ.ም የወጣው መመሪያ ቁጥር 18 መሬት በወረራ የያዘ ግለሰብ ከያዘው መሬት ውስጥ በአካባቢው የሊዝ መነሻ ዋጋ የሚፈቅደው 75 ካሬ ሜትር መሬት በአዲሱ መመሪያ ወደ 150 ካሬ ሜትር መሬት ከፍ እንዲል ተደርጓል። ቀደም ሲል የወጡ መመሪያዎች መሬት አላግባብ በያዙ ግለሰቦች ዘንድ ሰፊ ቅሬታ አስነስቶ እንደነበር የሚታወቅ ሲሆን ሰሞኑን ማሻሻያ የተባሉ አዲስ መመሪያዎች መውጣታቸው ታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ የህዝብን ጥያቄ መሰረት ያደረገ ባለው መመሪያው ሰሞኑን አግባብ ባለው አካል ሳይፈቀድ መሬት የያዙ አካላትን ህጋዊ ለማድረግ ያወጣው መመሪያን በማሻሻል በካሬ ሜትር የአካባቢው የሊዝ መነሻ ዋጋ የሚከፍልበትን 75 ካሬ ሜትር ቦታ ወደ 150 ካሬ ሜትር ከፍ ማድረጉን ከንቲባ ድሪባ ኩማ ገልጸዋል። ከ150 ካሬ ሜትር የሚልቀውን ቦታ ግን በአካባቢው የሊዝ ጨረታ አማካይ የመነሻ ዋጋ መስተናገድ እንደሚችሉ አስተዳደሩ አስታውቀዋል። የአዲስ አበባ ከተማ አስተዳደር መሬት በወረራ ይዘዋል ያላቸውን ዜጎች በዓመተ ምህረት እየከፋፈለ ገሚሱን ህጋዊ ሲያደርግ ገሚሱን ደግሞ ህገወጥ በሚል መኖሪያ ቤታቸውን በማፍረስ ላይ መገኘቱ እያስተቸው ይገኛል። ዘገባው የሪፖርተራችን ውድነህ ዘነበ ነው። የኦሮሚያ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ከ3 ወራት በፊት ባካሄደው ጉባኤ ከማዕከላዊ ኮሚቴ አባልነታቸው አውግዷቸው የነበሩትን የክልሉን የግብርና ቢሮ ኃላፊና የሱሉልታ ከተማ ምክትል ከንቲባ በተጠረጠሩበት ከባድ የሙስና ወንጀል በቁጥጥር ስር ውለው እየተመረመሩ መሆኑ ተገለጸ። ከኦህዴድ ማዕከላዊ ኮሚቴ አባልነታቸው ታግደው የነበሩት በምክትል ርዕሰ መስተዳደር ማዕረግ የክልሉ ግብርና ቢሮ ኃላፊ አቶ ዘላለም ጀማነህና የቀድሞ የሱሉልታ ከተማ ምክትል ከንቲባ አቶ ዲሮ ደሜ በተጠረጠሩበት ከባድ የሙስና ወንጀል በቁጥጥር ስር የዋሉት ሰኔ 3 ቀን 28 ዓ.ም መሆኑን የሪፖርተር ምንጮች ገልጿል። ተጠርጣሪዎቹ በቁጥጥር ስር የዋሉት ጨፌ ኦሮሚያ የክልሉ ምክር ቤት ሰኔ 2 ቀን 28 ዓ.ም ባደረገው አስቸኳይ ስብሰባ የሁለቱም ተጠርጣሪዎች ያለመከሰስ መብት እንዲነሳ ካደረገ በኋላ ነው። አቶ ዘላለም የተጠረጠሩት የክልሉ መንግስትና ድርጅት በተለያዩ ቦታዎች ላይ አመራር አድርጎ ሾማቸው በሰሩበት ወቅት የተጣለባቸውን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን አላግባብ ተጠቅመው የሙስና ወንጀል ፈጽመዋል በሚል በመሆኑ ምንጮች ተናግረዋል። የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ባደረገው ከፍተኛ ክትትልና በሰበሰባቸው መረጃዎች ድርጊቱን ፈጽመዋል የሚል ጥርጣሬ ላይ ሊደርስ በመቻሉ ያለመከሰስ መብታቸው እንዲነሳ የክልሉ መንግስት በጠየቀው መሰረት ተቀባይነት በማግኘቱ ተግባራዊ ሊሆን መቻሉን ምንጮች ተናግረዋል። ከአቶ ዘላለም ጋር ያለመከሰስ መብታቸው የተነሳው የሱሉልታ ከተማ የቀድሞ ምክትል ከንቲባ አቶ ዲሮ ደሜ በተጠረጠሩበት ከባድ የሙስና ወንጀል በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። አቶ ዲሮ የተጠረጠሩት በህግ ከተፈቀደላቸው በላይ በርካታ መሬቶች በራሳቸውና በዘመዶቻቸው ወስደዋል በሚል መሆኑንም የሪፖርተር ምንጮች ተናግረዋል። ዘገባው የታምሩ ጽጌ ነው። የኢትዮጵያ ኤሌክትሪክ ኃይል በአሜሪካ ያልተመዘገበ የቦንድ ሽያጭ በመካሄዱ $6.5 ሚሊዮን እንዲቀጣ ተወስኖበታል። ድርጅቱም ጥፋቱን በማመን የቅጣት ክፍያውን ለመፈጸም መስማማቱ ተገልጿል። የኢትዮጵያ ኤሌክትሪክ ኃይል ይህን ቅጣት እንዲከፍል የተጣለበት ሴኩሪቲ እና ኤክስቼንጅ ኮሚሽን የተባለው ተቋም የሰነድ ሽያጭ ህጎች በመተላለፍ በአሜሪካ ከሚኖሩ 3100 ኢትዮጵያውያንና ትውልደ ኢትዮጵያውያን $5.8 ሚሊዮን በመሰብሰቡ ነው። የኢትዮጵያ ኤሌክትሪክ ኃይል እነዚህን ሰነዶች ለሽያጭ ማቅረብ የነበረበት ለአሜሪካ ሴኩሪቲ እና ኤክስቼንጅ ኮሚሽን አስመዝግቦ መሆን ሲገባው ይህን ባለማድረጉ ቅጣቱ እንደተጣለበት ተዘግቧል። ከአሜሪካ የወጡ መረጃዎች እንደጠቆሙት
መንግስት የቦንድ ሽያጭ ህጎችን በመጣሱ ያሰባሰበውን ገንዘብ ከነወለዱ ቦንድ ለገዙ ወገኖች እንዲከፍል ይደረጋል ተብሏል። ሪፖርተራችን ውድነህ ዘነበ እንደዘገበው መንግስት የተጣለውን ቅጣት በጸጋ ቢቀበልም ችግሩን እስከ ወዲያኛው ለመፍታት ኮሚቴ አቋቁሟል። ኮሚቴው ሰኔ 3 ቀን 28 ዓ.ም በኢትዮጵያ ብሔራዊ ባንክ ተሰብስቦ በኢትዮጵያ ኤሌክትሪክ ኃይል ላይ የሰላ ትችት በመሰንዘር ችግሩን ለመፍታት መመሪያ መስጠቱን ምንጮች ተናግረዋል። ከባድ ተሽከርካሪ አስመጣለሁ በሚል ከ140 በላይ ከሚሆኑ ሰዎች 25 እና 50 በመቶ ቅድመ ክፍያ በመቀበል ከ60 ሚሊዮን ብር በላይ ሰብስበው የተሰወሩት የዙና ትሬዲንግ ባለቤትና ስራ አስኪያጅ አቶ ዘሪሁን ጌታሰው ታይዘው ከዱባይ መግባታቸውን ፌዴራል ፖሊስ ለሪፖርተር አስታወቀ። የፌዴራል ፖሊስ ኢንተርፖል ዳይሬክተሬት የዓለም አቀፍ ወንጀለኞች ክትትልና ኤክስትራዲሽን አፈጻጸም ማስተባበሪያ ኃላፊ ኢንስፔክተር ሻምበል አሰፋ ለሪፖርተር እንደገለጹት ከሁለት ወር በፊት ከአዲስ አበባ ፖሊስ ከክሱ ቻርጁ ከደረሳቸው ጀምሮ ለዓለም አቀፉ ኢንተርፖል አሳውቀው ተጠርጣሪው በወቅቱ ዱባይ እንደሚገኙና ወደ የትኛውም ሀገር ቢንቀሳቀሱ እንዲያዙ ዓለም አቀፍ የእስር ማዘዣ አውጥተው የእስር ማዘዣው ለ190 ሀገሮች ተበትኖ እንደነበር ገልጸዋል። የተለያዩ የማጣራት ስራዎች እስኪሰሩ ተጠርጣሪው ለአንድ ወር ያህልም በአቡዳቢ ኢንተርፖል ቁጥጥር ስር መዋላቸውን የገለጹት ኢንስፔክተር ሻምበል የተጠርጣሪው ግለሰብ ጉዳይ በፌዴራል መንግስት ሊታይ እንደሚችልና ተጠርጣሪው በአሁኑ ወቅት የሚገኙት በፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሆነ መጠቆሙን የገለጸችው ሪፖርተራችን ምህረት አስቻለው ናት። የዙና ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ ባለቤት አቶ ዘሪሁን የተለያዩ ተሽከርካሪዎችንና የኮንስትራክሽን ማሽነሪዎችን ከ60 እስከ 75 ቀናት ውስጥ በማቅረብ ከደንበኞች በነፍስ ወከፍ ከ300 እስከ 750 ሺህ ብር መቀበላቸው ቀደም ሲል መዘገቡ ይታወሳል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ethiopianreporter.com በማለት ማግኘት ይችላሉ። ጤና ይስጥልኝ።